ወይኔ ጉዴ! ሰላም እንዴት ናችሁ? ማህሌት ነኝ። ያው ዛሬ ደግሞ በአዝናኝ የሆነ ጨዋታ ማለት ጥያቄና መልስ ከጓደኞቼ ጋር ዶርሜቶቼ ጋር ይዤላችሁ ቀርብ ያለው አብራችሁኝ ሁኑ። እሺ ጀምሩ። ጆሊ ጀምሪ። ትምህርት አቋርጠሽ ለመሄድ አስበሽ ነበረ ወይ? በምን ምክንያት? አስቤ አላቅም ጭራሽ። ሌላ ሰው እሺ ቤት ይቀርጥያ። እሺ ግቢ ከገባሽ ጊዜ ጀምሮ ያዳበርሽው አዲስ ልምድ ምንድን ነው? ጠቃሚም ጎጂም ሊሆን ይችላል። ግቢ ከገባው በኋላ ብዙ ነው፣ በጣም ብዙ ነው ያዳበርኩት። የመጀመሪያውና ዋነኛው ነገር ሁሉም ሰው ጓደኛችሁ አይደለም። ግቢ ላይ የምታዩት የምታዋሩት ሰው በሙሉ ጓደኛችሁ አይደለም። ብር ያልቃል። ግቢ ላይ በጣም ያዳበርኩት ነገር ያላችሁ ብር በሙሉ ያልቃል። እሺ ግቢ ውስጥ ካሳለፍሽው የማትረሺው ሚሞሪ ንገሪን ይላል። እሺ ግቢ ውስጥ ካሳለፍኩት ነገር በጣም የሆነ ጊዜ ፍሬሽ ላይ ነውና ጓደኛችን ዶርሜታችን ናትና ውሃ ልታመጣ ሄዳ ይዛ እየመጣች እያለ ወደቀች ማለት ነው ካፌ ውስጥ ከነ ውሃ። ብቻ እሱን አማረስ ካፌ ውስጥ ስትወድቅ ያስናል። ወይኔ ጉዴ! ከዶርም በጭባጭ ማን ነው ይላል። ማን ነው? ጆሊ እና እኔ እንግዲህ ጁሊ መሆኗን ነው የማውቀው። ጁሊ እና እመቤት። እሺ ዩኒቨርሲቲ ውስጥ በጣም ሰርፕራይዝ ያደረገች ነገር ምንድን ነው? ሰርፕራይዝ ያደረገኝ እኔ እንጃ ማለት የማስታውሰው ነገር የለኝም። ግን እንዴት ነው አሁን ከሌላ ዩኒቨርሲቲ አንጻር የኛ ግቢ በጣም አንሶብኛል። ማለት ጠባብ ነው ግቢያችን። ሌላ ካምፓስ ምናምን ባየሁበት እንትን በጣም ሰፊ ነው። ከዶርም ወደ ክላስ ለመሄድ ራሱ በጣም ሰፊ ነው። የኛ ግን በጣም ቅርብ ነው፣ የሆነ ጠባብ ነው። እንደዛ የሆነበት ምክንያቱም ደግሞ ያው የተለያዩ ካምፓሶች ስላሉ ነው። ይሄ ነገር ነው እንግዲህ ሰርፕራይዝ የሆነብኝ እንጂ ሌላ ነገር የለም። እሺ በዚህ ሰዓት የናፈቀሽ የቤት ምግብ ምንድን ነው? ምን ያልናፈቀኝ አለ ሲጀመር? ገብርኤል ምንድን ነው ስፔሻሊ ምንድን ነው? ይሄ የምለው የለም፣ ሁሉም ናፍቆኛል። ሁሉም አዎ፣ በአጠቃላይ በእውነት በጣም ፍሬሽማን ላይ ትልቁ ፍርሃትሽ ምን ነበር? ትልቁ ፍርሃቴ ፍሬሽ ላይ ነበረው ያው ውጤት ነው። በቃ ምን ሊሆን ይችላል፣ ዋናው ነገር ውጤት ነው። በቃ
የፍሬሽ ውጤት በጣም መስራት ነበረብን ምናምን እሱ በጣም ያስፈራ ነበር። ግቢ ውስጥ ትልቁ ቻሌንጅሽ ምንድን ነው ይላል። ካሁን ነው አጠቃላይ መጀመሪያ ያው እንደ ግቢ ሳይሆን ከቤተሰብ መራቁ ነው ዋናው ቻሌንጅ ብዬ ማስበው ለኔ። ያው እንደሱ የከበደኝ ነገር እስካሁን የለም። ግቢ ውስጥ ከገባው በኋላ ያው ፍሬሽማን ላይ ምግብ ምናምን ካፌ እያለው እሱ ነበር የከበደኝ። ያው ከዛ በኋላ ግን ያው እሱ ነው። እሺ ይሄ ጥያቄ ደግሞ ግቢ ውስጥ ብቸኝነት ተሰምቶሽ ያውቃል ይላል። አዎ በጣም ይሰማኛል። ብቻ አይደለም አይገለጽም። አሁን ራሱ እየተሰማኝ ነው ስላችሁ አይደለም ስላችሁ የተሰማኝን ጊዜ በጣም ብቸኝነት የተሰማኝን ጊዜ አሁን ትዝ ሲለኝ ራሱ እየተሰማኝ ነው። ወይኔ አምላክ። እና አንዳንድ ጊዜ በጣም ይሰማኛል። ግን ያው ብቸኝነት ለኔ ማለት ጓደኛዬ ነው ማለት ይቻላል። ግን እሱን እስከሚለምድ ድረስ በጣም አስቸግሮኝ ነበረ። በቃ ደግሞ በጣም ሲሰማኝ ቤተክርስቲያን ምናምን እጄ ጠጠረጭ ቦታ ያለበት ቦታ እጄ ራሴን አዳምጣለሁ ምናምን። ከዛ በኋላ በቃ ሰውንም ቶሎ ባባለው ከብቸኝነት በዛው ባጭሩ ይወጣለሁ። በቃ አለቀ። እሺ ያው ማለት ብቸኝነት እኔ እንጃ ማንኛውም ተማሪ ይሰማዋል ብዬ አስባለሁ። እኔም በጣም አንዳንዴ በተለይ የሆነ ሰዓት ላይ ብቸኛ ነኝ እንዴ እስክትይ ድረስ የሚያደርጉሽ ነገሮች ምናምን አሉ። በተለይ ደግሞ የሆነ በቃ እንደዛ አይነት ስሜት ተሰምቶሽ ምናምን ልክ ወይ ጓደኞችሽ ጋር ቤተሰቦች ጋር ደውለሽ ምናምን ደግሞ አላነሳ ካሉሽ ደግሞ በቃ የሆነ በጣም ነው የሚደብርሽ ማለት ነው። እና ሁሉም ተማሪ ይሰማዋል ብዬ አስባለሁ። ወደ ቀጣይ ጥያቄ ስገባ ለአንደኛ ዓመቶች ምክር ስጪ። አንደኛ ዓመቶች እንግዲህ ያው ብዙ ጊዜ እኛም ተብለናል እንግዲህ አሁንም እየሰማችሁ ሊሆን ይችላል። አንደኛ ዓመቶች በጣም ውጤት መስራት ያስፈልጋል። በመጀመሪያ ደረጃ የሆነ አንደኛ ዓመት ላይ በጣም ልንሰራ ይገባል። ማለት እሱ ነው ከፍ እያረገም ዝቅ እያረገም የሚሄደው ውጤታችን ስለሆነ ውጤት በጣም መስራት አለብን። ከዛ ያለፈ ነገር ደግሞ በጣም ብራችሁ ያልቃል። ፍሬሽማን ላይ ስትሆኚ ያው ሁሉም ሰው ነው የሚልክልሽ ምናምን ካርድ አታጪም። ቤተሰብ ምናምን ጎረቤት ሁሉም ነው እንትን የሚልሽ እና የሆነ በቃ የሚያልቅ አይመስልሽም። በቃ ወተሽ መብላት ነው የሆነ ነገር መግዛት ነው ምናምን እና ያው ሴቭ አድርጉት ለአሁኑ ሰከንድ ይር ሰርድ ይር ስትሆኑ ይጠቅማቸዋል። ከዛ ሌላ የምላቸው ነገር ደግሞ በቃ ማለት ይሄ አሁን እኛ የምንለው ብቸኝነት ስሜት ምናምን እኛም ጋር ያለ ነገር ነው እና እንደዛ አይነት ስሜት የሚሰማችሁ ከሆነ ምናምን ያው ያልፋል። ምንም ነገር ማያልፍ ነገር የለም። ሰው ቀላል ነው ያልፋል። በቃ ሌላ ውጤት ምናምን ክላስ ምናምን አትጨናነቁ። ቴንሽን ምናምን ሊይዛችሁ አይገባም። ከተነበበ ይሰራል ምንም አይነት ኮርስ። ሶ በቃ ይሄ ነው ልላቸው የምችለው። ኢንጆይ ኤቭሪ ሞመንት። በቃ ምንም ነገር እንዳይቆጫችሁ በደንብ አጣጥሙት እግዚአብሔርን። አንዳንዱን ነገር መጥፎ ነገር አድርጉ እያልኩ አይደለም ደግሞ። እሺ ዶርም ውስጥ ከተፈጠሩ በጣም አስቂኝ ነገሮች አንዱን ንገሪኝ። እሺ አለ እሱ ነገር አለ። ግን አንድ ጊዜ በጣም ማረሳው እንትን ነበር የሮፍናን ኮንሰርት ነበረና ከዛ በቃ ለምን ኮንሰርት አልገባንም ነበር ውጭ እንደር ምናምን ተባለ። ከዛ ውጭ ከምናድር ምናምን ብለን አንግባልን ማለት ነው። የተወሰነ ነው 5 ነን ጀማ።
አይ ቲንክ እኔና ቤቲ መሰለኝ አንደር ውጭ ያልነው። ደን ከዛ በቃ ለምን ዶርም ውስጥ አንቀውጠው ምናምን ነገር አለ። ከዛ ላይት አበራን። ይሄን ላይት አጠፋንና የስልካችንን ላይት አበራን። ከዛ በቃ በጣም የጮህን ስንቀውጠው ከዛ ምን ተፈጠረ ምናምን ብለው ለካስ ግቢ ውስጥ እየተራወጡ ነው። ከዛ ፋይናሊ አወቁ ብቻ እኛ ዶርም እየተጮኸ እንደሆነ መጡ ተሰብስበው፣ የሀገር ሰዎች፣ ፕሮክተር፣ ጥበቃ፣ ተማሪዎች ምናምን የሀገር ሰው ማለት ነው። ከዛ በቃ እንዳለ አይዲያችን ተሰበሰበ ምናምን፣ ንውጡ ዘበኛ ቤት ነው የምታድሩት ምናምን ተባልን። ከዛ ፕሮክተሯ ያለችው ነገር ደግሞ በሰዓቱ በጣም ያዝናና ነበረ እና በሱ አባባል በቃ በጣም በዛ ሞመንት ኢቭን ስንስቅ ነበረ። እንደዛ እያሉን ምናምን ውጭ ነው የምታድሩት ምናምን እያሉን እኛ በጣም ስንስቅ ነበር ምናምን እና አረሳውን በሰዓቱ በጣም ነበር ያሳቀን። በስማ በጣም ያው ተናግረዋለች ምናምን ነገር ግን ይኸውላችሁ እኛ የዛን ጊዜ ያንን ሞመንት እዚህ አድርገነው ምናምን ነበር። ብቻ ደስ ይል ነበር እኮ ግን ሞር ውጪ ሮፍናን ጋር ሄደን ማድረግ እንችል ነበረ። ምንም ውጪ ማደር አይጠበቅብንም ነበር። ፍሬሽ ስለነበርን ማያስገቡን መስሎን ነው እንደዛ ያልነው። ግን እንትን ብንሄድ ኖሮ በፈለግነው ሰዓት ብንመጣ ግቢ ያስገቡን ነበረ። ብቻ ግን ያው ጥሩ ነገር ነበር። ግቢ ውስጥ ሞቲቬትድ ሆነሽ እንድትቆይ ያረግሽ ነገር ምንድን ነው? በጣም ብዙ ነገር አለ፣ ግን ብዙ ቁም ነገረኛ ስለሆንኩ ነውና በጣም ብዙ ነገር አለ። ግን ማለት ነው ዋነኛው ነገር ምን መሰላችሁ? እናቴ ናትና በየድግሱ በየምርቃቱ በልታ ምናምን ስትመጣ የኔ ልጅ ማሳያቸዋለሁ ትላለች። በቃና ሁልጊዜ እሱ ነገሯ አለ ጭንቅላቴ ውስጥና ሁሌ ሞቲቬት የምታደርገኝ የሆነ ፈተና ምናምን ኖሮ እንኳን በሆነ ነገር ብቻ ደብሮኝ ምናምን እንኳን እናቴ ደውላ ምናምን ነገር ስታዋራኝ ምናምን በቃ አይዞሽ ትንሽ አመት ነው የቀረሽ ምናምን ነገር ስትለኝ ሁሉም ነገር ይረሳልና በትልቁ ነው ሞቲቬት የምታረገኝ እናትዬ፣ የኔ እናት። አመሰግናለሁ እዚህ አጋጣሚ እናቴ። ዩኒቨርሲቲ ውስጥ በጣም ከባዱ ነገር ምንድን ነው? ምንድን ነው ከባዱ? እኔ እንጃ የሆነ ምናልባት ተመሳሳይ ነው መሰለኝ ቅድም ከተጠየቁት ጥያቄ ጋር ያው ርቀቱ ነው ሊከብድ የሚችለው። እስቲ ሌላ የከበዳችሁ ነገር ካለ ያላስታወስኩት። የኔ ጥያቄ ሳይደርስ ስልሽ የከበደሽ ነገር ካለ የለም? የላችሁም እናንተ? በጣም አለ። መጀመሪያ ሰሙን አሁን ፍሬሽማን ምናምን ነው የሚኖረው በብዛት። አሁን ብዙ ሰው ስትራግል የሚያደርገው እኛ እንኳን ብዙም እንትን አላልነበትም፣ ግን ሰው ማግኘት በጣም 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 ከባዱ ነገር ማለት ነው። ከዛ በተረፈ ብር ማብቃቃት ምናምን ነገር ምንም ስንትም ቢላክ እንዴትም ቢሆን በቃ ይወጣል። አታውቂውም መቼ እንደሚያልቅ ምናምን ነገርና እሱ ይከብዳል። በቃ ሌላው የሚለመድ ነው። እንደ አርባ ምንጭ ዩኒቨርሲቲ ተማሪነታችን ሌላው በጣም ከባዱ ነገር እንደሆነ ታውቃላችሁ? አዎ በጣም ዋናው ነገር ሙቀቱ ነው። በጣም ስትራግል የሚያደርገው እዚህ ሀገር ላይ ሙቀቱ ነው። ያው እሷ እንዳለችው ደግሞ ጓደኛ ማግኘት በጣም ከባድ ነው። የእውነት ጓደኛ ነው ግቢያችሁን ህይወታችሁን የሚያሳምርላችሁ። የሆነ ከሰው ጋር ነው ሁሉ ነገራችን አይደለ? ሰው በቃ ጓደኛ ነው ህይወታችሁን የሚያሳምርላችሁና ጓደኛ ማግኘት ትንሽ ይከብዳል። የመጨረሻ ጥያቄ ነው መሰለኝ።
መጨረሻው ምን ይላል? በዚህ ሰዓት ከቤት በጣም የናፈቀሽ ነገር ምንድን ነው ይላል። ከቤት የናፈቀኝ ነገር ከማለት ያልናፈቀሽ ነገር ምንድን ነው ብትሉኝ ነው የሚቀለኝ። ግን ኦብቪየስሊ በጣም ከቤት የናፈቀኝ ነገር ብኖር በቃ የአባዬ ጉርሻ ነው እና በቃ ቤት ልጆች ታናሽ ልጆች አሉ፣ ከነሱ ጋር መራገጡ፣ መጫወቱ፣ መጨቃጨቁ በቃ ሁሉም ነገር እንደሞ የማየ ምክር አሁንም ያው በስልክም ትመክራለች ቢሆንም በቃ ኖርማል ከቤት በጣም የናፈቀኝ ነገር የአባዬ ጉርሻ ነው። በዛ አጋጣሚ ልንገራቸው አባዬ በጣም እወዳለሁና እግራቸው የእናቴና የአባቴን እግር እኔ ነኝ ማጥበው። እሱ ራሱ በጣም ነው የናፈቀኝ ማርያምን እና ይሄ ነው። እሺ የነበረን ቆይታ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ ስንገናኝ ደግሞ እንድጠይቅላችሁ የምትፈልጉ ጥያቄዎች ወይም ደግሞ እንሰራላችሁ የምትፈልጉት አይነት ኮንቴንት ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።